የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ጥሩ። ከእናንተ ጋር እንዴት ነው? ከኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው። ረመዳን ስራ እንዴት ይዟችኋል? ከኔ ጋር ምንም አይልም፣ ያው ደህና ነው ማለት ነው። ከእናንተ ቀሳ እንዴት ነው? ውድ ቤተሰቦቼ ደህና ናችሁልኝ? ሰብስክራይብ ያደረጋችሁኝ አመሰግናለሁ እና አበረታቱኝ። ሰብስክራይብ አድርጎ ቪዲዮውን ሼር አድርጉልኝ። ቪዲዮዬንም እዩልኝ እሺ ውዶቼ። እና በተለይ አረብ ሀገር ያለ ነው እርስ በርሳችን ካልተደጋገፍን፣ እርስ በርሳችን ካልተረዳዳን ምንም ነገር የሚሆን ነገር የለም ማለት ነው። እና ወደ መጣሁበት ሳያችሁ እዚህ ጋር እረሳሁት። መጀመሪያ ነበር መቅረጽ የነበረብኝና ለምን አሁንስ ቢሆን ነግራችሁ ይሰሩታል፣ ወይም ደግሞ ከፈለጉት ደግሞ አስቀምጥላችኋለሁ እንትኑ ላይ ከኮሜንት በታችም ከፈለጋችሁ አስቀምጥላችኋለሁ፣ በቪዲዮም ከፈለጋችሁ እሰራላችኋለሁ። ይሄ ምንድነው? የሽምብራ ዱቄት ነው፣ በልኮራ ይባላል። እና እሱ ሽንኩርት አለው፣ ካሮት፣ ከዝበራ መልፉፍም ይደረግ የሚያረጋለ። ከዛ እሱን ታረጉና ክሙን ትንሽ ቁንዶ በርበሬ እና ትንሽዬ ትንሽ ከበዛ ፍርስርስ ነው የሚያደርገውና ቤኪንግ ፓውደር ካበዛችሁት ይሄ እንደዚህ ክብ ክብ አይሆንላችሁም፣ ይፈርሳል። እና ትንሽ ከግማሽ ከሻይ ማንኪያ ግማሽ በታች ታረጋላችሁ ማለት ነው። እና ይሄንን ይመስላል። በጣም ነው የሚወዱት አረቦቹ፣ በተለይ ለሮመዳን በጣም ይወዱታል። እና የምትፈልጉት ደግሞ አሰራሩን ከሆነ ከታች በኮሜንት ላይ ንገሩኝ፣ አስቀምጥላችኋለሁ። እሺ ውዶችዬ፣ እና አበረታቱኝ፣ ላይክ ሼር አድርጉልኝ እና እርስ በርሳችን እንደጋገፍ፣ እንረዳዳ። በተለይ እኛ አረብ ሀገር ያለን ከዚህ ሞን ሆነን ብንሄድ አገር ስንገባ አንቸገርም፣ እንሰራበታለን ማለት ነው። እና የሀገሬ ልጆች ይህንን ይመስላል። ቆይ እስኪ ላውጣውና ደግሞ ላሳያችሁ ምን እንደሚመስል ማለት ነው። እሺ ውዶቼ፣ እና ያቀረጽኩላችሁ መጀመሪያ ጀምሬ ማለት ነው ረሳሁት። በጣም ቢዚ ነበርኩና ረሳሁት። አሁን ነው መቀረጹ ራሱ ትዝ ያለኝ ማለት ነው፣ ቪዲዮ እየሰራሁ ስላልነበረ። እስቲ ይሄንን ቃል እንኳን እስቲ ለስራ ብዬ ነው። እና ለማታውቁት ሆነ ትችላለች፣ የምታውቁም ደግሞ ያው ምን እንደምታውቁትን እናሳውቅ። አዲስ ለሚመጡት በተለይ አሪፍ ነው፣ ይጠቅማል። እና እኔ የማላውቀውን እናንተ ብታሳውቁኝ፣ እናንተ ማታውቁትን እኔ ባሳውቃችሁ ይጠቅማል። ሙያ ደግሞ ለራስ ነው፣ የይዘነው ነው የራሳችን ነው። በቃ ሙያ ደግሞ ምግብ የሚሰራ ሰው ነው። ደህናም ደግሞ አሁን ላይ እየተገባ ያለው ስራው አድካሚ ነው፣ ይጎዳል። ግን ቢሆንም ደግሞ ምግብ የሚሰራ ክፍያውም ቆንጆ ነው፣ ይሻላል። ጽዳትም ሆኖ ያው እንትን ማለቱ አይቀርም፣ ግን ምግብ የሚሰራ ደግሞ ይሻላል። እና ውዶችዬ፣ ሙያ ለራስ ነው፣ ሙያ መልመድ አሪፍ ነው እላችኋለሁ። እና በርቱልኝ ሀገሬ ልጆች። እስቲ ደግሞ ላውጣውና ላሳያችሁ። ቪዲዮ ረዘመብኝ፣ አጭር ሾርት ቪዲዮ ነበር እና መስራት የፈለኩት ረዘመ። ግን የምትማሩበት አላችሁ ብዬ ስላሰብኩ ነው ውድ ቤተሰቦቼ። ውድና የተከበራችሁ የሀገሬ ልጆች፣ አሁን ሲያልቅ ይሄን ይመስላል ማለት ነው። በጣም ነው የሚያምረው። በዛ ላይ ደግሞ ጣዕሙ ራሱ ቆንጆ ነው። እስቲ ሰርታችሁ ሞክሩት። በዚህ መሰረት ከሰራችሁት ቆንጆ በልኮራ ትሰራላችሁ ማለት ነው የሀገሬ ልጆች። ያው ቪዲዮ ረዝሟል፣ አጭር ለማድረግ ነበር የፈለኩት፣ ግን ረዘመው ማለት ነው። ግን ይጠቅማችኋል። ለረመዳን ቆንጆ ነው፣ ይወዱታል። ያው የምታውቁም ትኖራላችሁ፣ ግን እኔ ደግሞ በዚህ መልኩ ሰርቻለሁ ማለት ነው የሀገሬ ልጆች። እና ላይክ ሼር ሰብስክራይብ አድርጉኝ፣ አበረታቱኝ። እሺ የሀገሬ ልጆች፣ በተረፈ ሰላም ሁኑልኝ። ባይ ባይ።